ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦቼ ጨረቃዎች ብቅ ብለዋል። በነገራችን ላይ ሀይሚዬም በናቲ ቤት ተጋብዛ ነበረ። እንግዲህ የሰጠችውን መልስ አይታችኋል። ምንም በሉ እኔ ምንም ይሁን ልጁም ትሁን አትሁንም እኔ ለብሩኬ አንዴ ቃል ገብቻለሁ አይደለም አሁን ፍቅር አፈቅርሻለሁ ብሎኝና ሳያፈቅረኝም ጓደኛሞች ዝም ብለን ኖርማል ሳለንም ብዙ ነገር ደረቴን ነፍቼ ስከራከር ነበር። ብዙ መስዋዕት ከፍያለሁ። የፈለገው ይምጣ ብሩኬን አልለየው ብላለች። ሰምታችኋል። እና እናመሰግናለን። በዚህ አጋጣሚ ናቲ ከዚህ በፊትም ቃል ገብቻለሁ ብላለች። ለብሩኬ ቃል ገብቻለሁ ስላለች እኔ ቃሌን አላጥፍም ብላለች ማለት ነው። ሲቀጥር በምንም ተአምር አታስቡት። በቃ የብሩኬ ልጅ ትሆናለች። በተአምር አይታሰብም ማለት ነው። በነገራችን ላይ ያው ቢኒን ተገናኝተው ሰርተዋል። ዛሬ አሁን በሀይሚ ቤት ለቀዋል። ሲቀጥል እንግዲህ ቢኒ ያው እርዳኝ ነው ብሩኬ ያለውን ነገር ክሊል አድርጌ አስድቼ ማለፍ ፈልጋለሁ፣ መሄድ ፈልጋለሁ፣ ከፍቅረኛዬ ጋር ህይወቴን መጀመር ፈልጋለሁ። በነገራችን ላይ አሪፍ ነው ያለፈ ህይወታችሁ ለወደፊት ህይወታችሁ እንዳያበላሽባችሁ ያላችሁን ነገር ግልጽ አድርጋችሁ ጽድት አድርጋችሁ ብትጀምሩት በጣም አሪፍ ነው። ምክንያቱም መሀል ላይ የሆነ ነገር አይሻክርም ውስጣችሁ ማለት ነው። እና የብሩኬና ሀሳብ እንዳንድ ስራ የሚሆን ምንም ደግፌዋለሁ። በነገራችን ላይ ክሊር ማድረግ አለበት። አንደኛው ኦዲየንስም እንትን አይልም ብቻ ያለውን ነገር ዲኤንኤ ተወልዶ ተመርምሮ እስከምናቅ ብሎ ስለተቋረጠ እውነት ለመናገር ማንሳታቸውም አሪፍ ነው። ይህን ጽድት አድርገው ከፍቅረኛው ጋር ላይፍ ይጀምራል ማለት ነው። ምክንያቱም በመሀል የሚረብሸው ነገር አይኖርም። ገብቷችኋል? ስለዚህ እንግዲህ ዛሬ ቢኒን አግኝቶት ልጁ ማወቅ ትፈልጋለህ፣ አንተም ማወቅ ትፈልጋለህ ብሎታል። አዎ ግን ለምንድን ነው እዩ ምንም አይነት ነገር ሊሊ የሆነ ነገር ባይኖራችሁ ካንተ ጋር እዚህን ያህል ደረቷን ነፍታ ወይም ወገቧን አስራ የምትከራከረው ለምንድን ነው? ስለዚህ የሆነ ነገር ስላለ ነው የብሩኬ ልጅ ናት ብላ በእርግጠኝነት የምትናገረው ሲል ነበረ። ሰምታችሁታላ ቤተሰብ። ስለዚህ እሱ ደግሞ ምን አለ? ሀይሚ በሌለችበት ነው የማወራው። ለምንድን ነው ፍቅርዬ? ካሁን በኋላ ሀይሚ ብቻዋን ብሩኬ ብቻዋን ብሎ ነገር የለም። ደስ የሚለው ነገር ግን እሷ አትሄድም። ማውራት የምትፈልገውን ነገር ከእሷ የሚደበቅ ነገር የለም። ፊት ለፊት አወራ ብሎ ሰምታችሁታል አይደለ? በጣም ደስ የሚል ነገር ነው። ስለዚህ ሀይሚዬ ደግሞ በቃ እሷን ገለል አድርጋ ነገሮች በሚፈልገው ስታንድ እንዲፈታ ነበረ ያደረገችው። ብቻ ግን አታስቡ በጥቅሉ ማለት ነው። የብሩኬ ልጅ አይደለችም በቃ አስረግጬ ግን በነገራችን ላይ እንደ ይሄንን ነገር እንትን ያሉት ስራ መስራት ፈልገው የሆነ ቪው አንዳንዴ ቀዝቀዝ ሲል እኔ እነግራቸዋለሁ የሆነ ነገር ይገባል። ቪዋቸው ቀዝቀዝ ሲል የሆነ ነገር በመሀል ሴትም ሆነ ወንድ ሊያስገቡ ይችላሉ እያልኩ ብዙ ጊዜ ቪዲዮ እሰራለሁ እና ያ ነገር ይመስለኛል እኔ ለራሴ ማለት ነው። ያን ያህል በ100% እርግጠኛ ባልሆንም እኔ ስራ እየሰሩ ነው ብዬ ነው የማስበው እንጂ እውነት የብሩኬ ልጅ ሁና ነው ልጅቱ አይመስለኝም። ምክንያቱም እዩም አሁን ላይ እኮ ላይፍ ጀምራለች ከቢኒ ጋር አሪፍ ቪዲዮም እየሰራች ነው። አሪፍ ላይፍም ብቻ ኦልሬዲ ትተዋለች ማለት ትችላላችሁ። እንደውም ይሄን ሰሞን ማለት ነው። ብቻ ግን ለማንኛውም እስኪ ያው ቡታጅራ ስለገቡ ይሄንኛው መመርመሩ አይቀርም ማወቃችን አይቀርም። ግን የሀይሚዬ ምላሽ ስለሰማን ሰው ሀይሚና ብሩኬ ይለያያሉ አይታሰብም። እዩም ባናትሽ ተተከይ ምንም አይታሰብም። ምን ብትለፊ ማለት ነው። አስሩን የብሩኬ ሜንሽን ብታረጊ ብሩኬን አፈቅራለሁ ብትይ ከሀይሚ ውጭ ወደ ውጭ ከሀይሚም እንደዛው ማለት ነው። ስለዚህ ቤተሰቦቼ ዘና ፈታ በሉ ለማለት ያክል ነው። ደግሜ ደጋግሜ የምላችሁ ማለት ነው። ብዙዎቻችሁ ያለቀሳችሁ ነው። አሁንም ቢሆን ብዙዎቻችሁ ማለት ነው ቪዲዮ ሳይሰሩ ይጨንቀናል፣ ምን ተፈጠረ፣ ይሄ ዲኤንኤ የማን ይሆን ምናምን ኮሜንት ላይ እያሳወቃችሁ ነው። አይዟችሁ እሺ ጨረቃ ፋሚሊ ምርጥ ፋሚሊ እኮ ነው ያላችሁ። ሀይሚና ብሩኬ ግን ታድለው ከምር